የማንም ሽማግሌ ሰላም ወጥ ያነቃቃል አመሰግናለሁ እኔም እሱን በመጠቀም ውጤታማ ለመሆን ነው ቅዲ በጣም ደስ ይላል አይ ተጠቃሚው እሺ ማንንም በልሽ ውቢት እባላለሁ ውቢት ይገርማል እሺ ውቢት አላማሽ ምንድነው መሰለሽ አላማዬ ያው እኔ በጣም ቆንጆ ነኝ እኔ በጣም ጎበዝ ንግግር አዋቂ ነኝ ዋው እኔ ጥሩ ለባሽ ነኝ ትክክል ስለዚህ እኔን ተጠቅሜ አሉ ከተባሉ ትልልቅ ድርጅቶች ጋር አብሮ በመስራት ውጤታማ ለመሆን ነው ሐሳቤ ይቻላል ለምሳሌ እኔ አሁን ስጋ ቤት አለኝ አይደል ትመጪና ስጋ ቤቴ ላይ ማስታወቂያ አይሽ ዞር እያልሽ በቃ ተሳሪያለሽ በቃ መጥቶ ሁሉ ብልጥ ያደርጋል ሰይ እኔ ራሱ ባላለሁ እዛ እኔም ባላለሁ ይቻላል ስጋ ቤት ስላ ስጋ ሁሉም ነው የነቃው ሁሉ እኔም አላማዬ እሱ ነው እኔ ምልሽ እኔ ቆንጆ ማለት ያው በራስሽ የምትጀምሪው የምታስቢው ነገር የለም ከዜሮ ተነስተሽ ራስሽን የምታቋቁሚበት ዴኮ ዜሮ ነው ራሱ ምንድነው አሁንም እኮ በራሴ ተነሳስቼ ነው ራሴን ተጠቅሜ እኮ ነው ውጤታማ ለመሆን ያሰብኩት ራሴን ነው የምደግፈው ትክክል በቂ ነው ደግሞ በቂ ከዚህ በላይ ምን ሰው የሚያስደግፋል እንኳን ራስሽ በቂ ነው ትክክል በጭራሽ ሴት ልጅ የራሷ የሆነ ነገር ሊኖራት ይገባል አሁን እኔ ለምሳሌ የራሴ ልብሶች በመሸጥ ነው የጀመርኩት ከዛ ነው ቡቲክ የከፈትኩት ልክ ሆነሽ ሲጀመር እኔ በራሴ ነው የምቆመው ከዛ ደግሞ አንቺ እንዳልሽው ለብሰሻቸው ውጤታማ ሊያረጉሽ ካልቻሉ መሻጥሽ በጣም ትክክል ነው እንዴት አይነት አስተሳሰብ የዘብታስኝ ለሷም የሉት ሲለሽ ምሽጥ እውነትም ንግግር አዋቂ በቃ ተሳክቷል ምን ነው የሚሳካው እንዴ ውድድሩ ነው መች ተወዳደረች ምንም እኮ ለውድድሩ የሚሆን ያመጣሽው ነገር የለም ግን እኔ ጋር ግን ስራ ጀምራለች እንደዚህ ይቻላል የኔ አይደል እንዴ ስጋ ቤቱ በኔ ስጋ ቤት ይቻላል ወይ እንጂ ይዝጋሽማል እኔ ጋርም ስራ ትጀምራለሽ አንዴ ማለት አንተ ጋር ምን አለ አንተ አፍህን ብቻ ነው የከፈትከው ሱቅ አለ ያው ሳነቃቃ ጎርደር ሁሉም ይነቃል ሰፈር ላይ ያውልሽ ነው በጣም ነው ማመሰግነው አዎ እሺ ታዲያ እኔ ቆንጆ አንቺስ ልብሶችን ምናምን እንዳስተዋውቅልሽ አትፈቅጂም ለምን መሰለሽ አንቺ ለብሰሻቸው ውጤታማ ያላረጉት ልብሶች እኔ ስለብሳቸው በጣም ውጤታማ ወይ አልፈልግም እኔ ለራሴ ልብሶች አላንሰም እሺ ወይ ታንሻለሽ እንዴ አትለይም እንዴ ገርማል እሺ በቃ የኔ ቆንጆ ነው ያደረክሽው ጥሩ ነው የሰራሽው ያንቺ ተሳክቷል እኔም ጋር ጀመረሻል እዚህ ያ ባዶ ነው ዝም ብሎ የሚያወራ አልፈሻል በቃ ዙሪ ማን ነው ዙሪ አልፈሻል ወደ ቀጣይ ዙር እኔ በእርግጠኝነት ምነግርሽ ሽልማቱን የምትወስጂው አንቺ ነሽ በቃ አሁን ግን ስለጨረስ በቃ ዙሪ ማን ነው ዙሪ አልኩኝ ውጪ ሂጂ በቃ ቀስ ብለሽ ሂጂ እሺ ስልኬን ያው አለ የሱን ታየው አልኩሽ እኮ ቀስ እያልሽ ሂጂ ደግሞ ያስሮጣታል በምን መስፈርት ነው እቺ ሴትዮ የምታልፈው በዚህ ያው እዚህ ያዝነው አላር ወረቀቱ ያቋረጠኝ ምን አይነት ሰውዬ ነው በእናታችሁ ዝም ብሎ ጋርዶን አለፈ